ይሄ ነው ሩታ። አሁን መቼም አልቀበልም አትይማ፣ አልቀበልም አትይማ። እኔ ወይኔ በነገር ላይ እኔ አላለቅስም ብያለሁ እኮ ወንድሜ። ደህና ነህ? ታብ ምንም ላደርጋልሽ ሩታ፣ እግዚአብሔርን በቃ ይሄ ነው ያሳፍራል። ሩታ የምር ያሳፍራል። ኧረ በስመ አብ ምንድን ነው አሁን ከሁለተኛው አለቀ ነው። ገና አንደኛው ላይ ነን። ወንድም ተረጋጋ። ሁለተኛውን ካሸነፍኩሽ አለቀ ነው። መሬት ተረጋጋ። እንዴ ነው የምታካብደው? ምን ሆነ ነው? ልታለቅሽ ነው? ይሄ እኮ ጌም ነው። ልታለቅሽ ነው? አንቺ ስነ ስርዓት ነው። እኔ አንተ በነካፈቀኝ ምንም እንደረዳሻችሁ በጣም ሶሪ። እሺ ሁለተኛ ግን አለን። እሺ ለማንኛውም ፋሚሊ እንዴት ነበረ? ለምን አደረጉ ይችላልላችሁ የኔ ውድ ፋሚሊ። የመጀመሪያውን ጌም አሸንፈናል። ሁለተኛውን እንቀጥላለን። ከዛውን ካሸነፍናት እናስወጣታለን። ተቀበይ። ተቀበላለሁ፣ ችግር የለውም። ግን ብዙ አትጎረር እና ደግሞ እኔ በታሪክ አላለቅስም። ሌላው ማልቀስ ደግሞ እንደማይቻል ነገሯት። እሺ ፋሚሊዎቼ፣ በኋላ እኔ ከጌም ስወጣ ተጠቅለላ ነው የምታለቅሰው። እኔ ጌም ተሸነፍኩ። አየመሬ ነው አንተ በእናትህ ወደ እኔ ማለቅሰው። እሺ እንኪ በቃሽ። አይ የምሬ ነው። ለምታለቅሽ ቆይ ያለ ሶስት እየተተወልሽ ነው። አይ ያልፋል እንዴ ያልፋል። ፋሚሊ ታብታብ ያደረጋችሁ ታብታብ አድርጉ። እንዴ ከኔ ፋሚሊዎች ጋር ራስሽን አታወዳድሪ። ይኸውልሽ አንዳንድ ጊዜ ዝም እንላለን። በትዕግስት ምናምን ሰዎች ነን እኛ። ታብታብ አድርጉ እና ደግሞ ከስር የምትሳደቡ ሰዎች እረፉሽ። ምናምን እረፉ። የሚደብር ደብ አትሳደቡ። ያው ታብታብ ያደረጋችሁ ጋይስ አንቺ እንባሽን ጥረይና አንተ ብዙ ጊዜ እንደዚህ አልብሃልና ሁለተኛውን ማሸነፈን ነው። ማንም አይወዳደርም። እሺ ጋይስ አፍጥሩታውን ታብታብ አድርጉ። ከዛ በኋላ ደግሞ ጠብቁ። እሺ በሁለት እጥፍ በሚያባዛበት ጊዜ ትላለች። ማንም እንደማይችላችሁ ግልጽ ነው። ማንም ከእናንተ አይወዳደርም ጋይስ። በሁለተኛው መሸነፍ የሶስተኛ እድል መስጠት የለብንም። ጋይስ ሂዱበት። ምንም አላወራም። እናንተ ግን ስራችሁን ሰርታችሁ አሳዩ። እግዚአብሔርን እኔ ምንም አላወራም፣ አልጎረርም፣ እንዲህ ነው አይደለም። ብዙ ጊዜ ሰርቶ ማሳየት፣ በተግባር ማሳየት ያው አቅበታለሁ። እንደዛ አይነት ነገር ይመቸኛል። ታውቃላችሁ። ሰው ታብታብ ያደረጋችሁ እንዳሰሙ እቺንም አሸንፈን ማለት ነው። ሶስተኛ እድል ከሰጠናት አይሆንም። እስከ ሁለት ነው በቃ። እኛ ብዙ ጌም ምን ሲጫወት ስለዚህ በደንብ ታብታብ አድርጉ። ያባራል እና ሰውጣት በደንብ ታብታብ አድርጉ ጋይስ። እሺ ማን ነባረር እንዳለበት በተግባር ነው። ደብል ነው አሁን ደብል ነው። እሺ ጋይስ ደብል ነው። ወይኔ ታብታብ አድርጉ። ቅድም የነገርኳችሁ ነገር እዚች ጋር በተግባር ምክንያቱም ደብል የሚሰጥበት ታይም አለ። ታይም ጠብቃችሁ ብያችኋለሁ ጋይስ። የቪዲዮ ነው ጋይስ። አመሰግናለሁ የኔ ውድ እህት። ቴንክ ዩ አመሰግናለሁ። ከበረ ቴንክ ዩ እቺንም አሸንፈናት ነው እናስታው። የሁለተኛውን እንደዛው ጋይስ ማሸነፍ የለብንም። መሸነፍ የለብንም። ደብል በሚሆንበት ጊዜ መሸነፍ የለብንም። ታይሚንጉን እንጠብቅ። አንድ ደቂቃ ከምናምን ያለን በዚህ ያው ደግሞ በ500 በ1000 ምናምን ነገር መላልጥ የለብንም። ተሰናፍ ነው የሚሄድ ያለብን። ታብታብ አድርጉ። ተሰናፍ ነው የሚሄድ ያለብን ጋይስ። እኔ ብዙ ማውራት አልወድም ታውቃላችሁ። በተግባር ነው ማሳየት። ብታወሪ ምንም አላመጣሽም።
እናያለን። ጋይስ ከልብ አመሰግናለሁ። አብረን እናያለን። አመሰግናለሁ። አሁን ደርሰናል። እንለፋት። ታብታብ አድርጉ ጋይስ ታብታብ አድርጉ። ታብታብ እያደረጋችሁ አይደለም፣ በጣም ቀዝቅዛችኋል። በጥፍ ደግሞ በለጠኝ ምናምን ነገር እንዳትል ማለት ነው። ፋሚሊዎች በጥፍ አድርገን ሰከንድ ቤት ነው የቀረን ጋይስ። ሰከንድ ቤት ቀረን። 50 ሰከንድ ቤት ቀረን። እንዳንሸነፍ ጋይስ እንዳንሸነፍ ታብታብ ምንም ላደርግ አልችልም። ሩታ እግዚአብሔርን በቃ ይሄ ነው እንዴ? ቆይ ቅድም የነበራችሁ ሰዎች የት ሄዳችሁ ነው? ወይኔ! ኧረ በመድኃኒዓለም የማይሆነውን ጂሰስ ክራይስት ጋይስ ምን አደረኩኝ እኔ? እንዴ ምን አደረኩኝ እኔ? ጌም ኦቨር። ምንም ልናግዝሽ አንችልም። ምንም ልንረዳሽ አንችልም። የኔ ፋሚሊ ትላላችሁ እግዚአብሔርን ሩሙን ማለት ነው በጠበቅኩት እና ሰው መጥቶ ድምፅ ረበሸ ብለውኝና ከልብ ነው የማመሰግነው። ከልብ ማለት ነው ከልብ ሙሉ ይሄ ነው ነው ወጣ። አሁን መቼም አልቀበልም አትይማ እኔ ወይኔ በነገር ላይ እኔ አላለቅስም ብያለሁ እኮ ወንድሜ። ደህና ነህ? ምንም ማድረግ አልችልም። ምንም ደረሻል። ቅድም እኮ የምሬን ነው። የት ነበራችሁ? እሺ የቅድሞቹ ሰዎች የት ጠፋችሁ? ብቻዬን ሰው ነው አትመጡም ነበር። አሁን ምንም አሁን ቅጣትሽ እግዚአብሔርን ትችላለህ። ማንም አይችልም። የኔ ፋሚሊዎች ማንም ጦይባ ከልብ ነው የማመሰግነው። እግዚአብሔር ይስጣችሁ ሁላችሁንም። አንድ እንጫወት እንዴ? ምን ልንሰራ ተከንፈሻል? እንዳይደብርሽ አንዴ እንጫወት። ላስወጣሽ እሱ ነው። ቴንክ ዩ እግዚአብሔር። እናንተ ግን ምን ሆናችሁ ነው እንዴ? ቅድም አልነበራችሁ እንዴ? የሀገር ህዝብ ስንትና ስንት ሰው ነበረ። ጅብ በላቸው። አይ እኔ ትቼ ስለወጣው ነው ጌታ። ጅብ በልቷቸው ወጥቼ ነበር። ጅብ በልቷቸው ነው። አንተ ጅብ ይብላሽ። ስነ ስርዓት ነው ያዝበው። ኦዲየንስ ቀልድ አላውቅም ነው አለኝ። በእኔ ወጣችሁ ማለት ነው። ሀብታም አድርጉ ጋይስ። ነበረ አንቺ ነሽ አምለሽ መቀበል። ቀደም ያው ወጥቼ ነበርና አይኖ እንዳደከምኳችሁ በታብታብ እና አሁን ደግሞ እጃቸውን አጣጥላችሁ ትችላላችሁ። የኔ ውድ ፋሚሊ ከልብ ነው አመሰግናለሁ። የቀደሙን ጠፍታችሁ ያደረጋችሁ ግልጽ ነው። ማንም ማለት ነው ዝም ብለን ነው እንትን እያልን ያለ ነው እንጂ ማንም አያሸንፋችሁ። በጣም ነው እንደ ጉራ የምትወደው ጋይስ ታብታብ ያደረጋችሁ